ሁለት ትራያንግሎች ከተሰጡን ኮንግረንት መሆናቸውን ብቻ ሳይሆን ሲሚላር መሆን አለመሆናቸውንም ማየት እንችላለን። እና ሲሚላር የሚባለው ማንኛውም ፊገር ትራያንግል ብቻ ሳይሆን ማንኛውም ምስል ሁለት ምስሎች ተሰጥተውኛል እነሱ ሲሚላር ናቸው የምለው ቅርጻቸው አንድ አይነት ከሆነ ግን ሳይዛቸው ቢለያይ ወይም እኩል ቢሆንም ብቻ ቅርጻቸው አንድ አይነት ከሆነ ሲሚላር ናቸው ላለው እና እንግዲህ የአንድን ስዕል ቅርጽ የሚወስነው አንግሉ ነው አይደለም። አንግሌ በጣም ከፍ ቢል ለምሳሌ ይሄኛውን አንግል ወስጄ በጣም ትልቅ አንግል ባደርገው ትራያንግሉ ወደዚህኛው በጣም ይሰፋና እዚች ጋር ያሉት ሳይዶች በጣም ጥርጥር ይላሉ። ወይም ደግሞ በጣም ባሳንሰው ሌሎችንም አፌክት ያደርግና ቅርጹን ይቀይረዋል አይደል? ስለዚህ ሲሚላሪቲ ስናስብ መጀመሪያ የምናስበው አንግሎቹ ናቸው ማለት ነው። አንግሎቹ እኩል ከሆኑ ስዕሎቹ ሲሚላር ናቸው ማለት ነው። ስለ ሳይዱ ምንም ሳላቅ አንግሎች ተጓዳኝ አንግሎች እኩል መሆናቸውን ብቻ በማወቄ እኩል ናቸው ላለው እና እዚህ ጋር የምናያቸው ሁለት ትራያንግሎች ኤቢሲ እና ዲኤፍ ትራያንግሎች እያንዳንዱን አንግል ተጓዳኝ አንግሎችን ሳያቸው አንዱ ትንሽ አንዱ ትልቅ ናቸው። ግን አንግሎችን ሳይ ከላይ ያለው አንግል 65 ነው። እዚህም ጋር ከላይ ያለው አንግል 65 ነው። ቢም 60 ዲግሪ ኢም 60 ዲግሪ ነው። በቀኝ በኩል ያሉትም ሁለት አንግሎች ሲናየፍ ሁለቱም 55 ዲግሪ ናቸው እና በዚህ የተነሳ ሶስቱም አንግል እኩል መሆኑን በማወቅ እነዚህ ሁለት ትራያንግሎች ኤቢሲ እና ዲኤፍ ሲሚላር ናቸው ላለው ማለት ነው። እና ሲሚላር ናቸው ለማለት ስፈልግ ይቺ ምልክት ነው የምጠቀመው። ይቺ ማጠጋጋት ትመስላለች ግን አንድ ብቻ ነች። ማጠጋጋት ሁለት ነው አይደል? ግን ይሄኛው አንድ ነጠላ ብቻ ነው እና እሷን ስጠቀም ሲሚላር ናቸው እያልኩ ነው ማለት ነው። እና እዚህም ጋር እንደ ቅድሙ ኤቢሲ የምለው አገላለጽ እና ኤቢሲ ብዬ የሄድኩበት ተርታ ሁለተኛው ጋር ከሚሄድበት ተርታ ጋር ተመሳሳይ መሆን አለበት። ለምሳሌ እዚህ ጋር ኤቢሲ ብዬ ኤቢሲ ትራያንግል ኤቢሲ ሲሚላር ቱ ኤፍ ዲኢ ብዬ ብል ኤና አንግል ኤፍ ተመሳሳይ ስላልሆኑ 65 እና 55 ስለሚሆን እሱ ውሸት ይሆናል ማለት ነው። እና እዚህም ጋር የሚሄድበትም አካሄድ ወሳኝ ነው። እና እዚህ ጋር እንደምናየው ሶስቱን አንግሎች በማወቃችን ቀጥታ ሲሚላር ነው አለን። ግን ስለ ትራያንግሎች ደግሞ የምናውቀው አንድ ሌላ ፕሮፐርቲ አለ። የትራያንግሎች ውስጣዊ አንግል ሁልጊዜ ተደምሮ 180 ነው የሚሰጠው እና 65 ሲደመር 55 60 እና 65 125 እና 55 180 ይሰጣል አይደል? ስለዚህ ሁለቱን ካወቅኩኝ ኦልሞስት ሶስተኛው የታወቀ ነው ማለት ነው። ሶስተኛው አንግል የሚሆነኝ እነዚህ ሁለቱ ተደምረው 180 ለመሙላት የቀራቸው አንግል ነው ማለት ነው። እና ይህንን እንኳን ባላቅ ኖሮ አንግል ሲና አንግል ኤፍን እንኳን ባላቅ ኖሮ አንግል ሲና አንግል ኤፍ እንኳን ባይሰጠኝ ኖሮ በሁለት አንግል ብቻ ሁለቱ አንግል 65 እና 60 እና 60 መሆኑን ብቻ በማየት ሲሚላር ናቸው ማለት እችላለሁ። ምክንያቱም ያ ሶስተኛው የግዱን ተመሳሳይ ነው የሚሆነው 180 መስጠት ስላለበት ተደምሮ እና በዚህ የተነሳ እነዚህ አንግል አነጻጽረን ሲሚላር ነው ሲሚላር አይደለም የምንልበት መንገድ ሶስት ኤኤኤ ሳይሆን አንግል ሳይሆን ሁለት ብቻ አንግል ሲሚላሪቲ ቴረም ተብሎ ይጻፋል ማለት ነው። ኤኤ ሲሚላሪቲ ቴረም ተብሎ ይጻፋል።